እስኪ አንድ ጥያቄ ልጠይቅህ። ስንት ጊዜ አይ ማለት እየፈለግክ እሺ ብለሃል? ስንት ጊዜ ሰዎች እንዳይናደዱብህ አስበህ መናገር ሐሳብህን መግለጽ እየፈለግክ ዝምታን መርጠሃል? ስንት ጊዜ ራስን አጣጥፈህ ትንሽ አድርገህ ሌላውን ደስ ለማሰኘት ራስህን ገለሃል? ግን እስኪ አንድን ጨካኝ እውነት ልንገርህ። ያ ሁሉ መስዋዕትነትህ፣ ያ ሁሉ ራስህን ማጣጠፍህ ምንም አላተረፈህ። ውዴታ አላስገኘህም፣ ክብርን አላስገኘህም። ያገኘኸው ብቸኛው ነገር ቢኖር ሰዎች ምን ያህል በቀላሉ ሊጠቀሙብህ እንደሚችሉ ማወቃቸውን። ኒኮሎ ማኪያቬሊ ከ500 ዓመታት በፊት ይህንን ቃል በቃል ጽፎ ነበር። ነገር ግን ማንም እውነተኛ ትርጉሙን ለመስማት ድፍረት አልነበረው። መወደድ ወይስ መፈራት? የትኛው ይሻላል? ሁለቱም ቢሆኑ መልካም ነው። ግን ሁለቱን አንድ ላይ ማድረግ ካልተቻለ መፈራት ከመወደድ የበለጠ ደህንነትን ይሰጣል አለ። ዛሬ ይህንን አረፍተ ነገር እንተነትነዋለን። ወደ ጨለማው ኃይል ውስጥ እንገባለን። ሰዎች ስላንተ የሚያስቡትን መቆጣጠር ትተህ ስላንተ የሚሰማቸውን ክብር መገንባት የሚጀምርበትን መንገድ እናያለን። ይህ ቪዲዮ ምቹ አይደለም፣ የሚያስከፋም ሊሆን ይችላል። ነገር ግን እስከ መጨረሻው ድረስ ከቆየ ለምን ደግ ሰዎች ሁሌም መጨረሻ ላይ ብቻቸውን እንደሚቀሩና ጨካኝ የሚመስሉ ሰዎች ግን ለምን ሁሌም በጠረጴዛው ላይ ወንበር እንዳላቸው ትረዳለህ። ስለዚህ በቀጥታ እንጀምር። የመጀመሪያው ነገር መወደድ ወጥመድ። እስኪ አንድን ነገር ልብ በል። መወደድ እንፈልጋለሁ ብለህ ራስህን ታታልላለህ። በእውነት ግን የምትፈልገው ደህንነትን ነው፣ ከስጋት ነፃ መሆንን ነው። ካልወደዱኝ ቆይ ምን ይፈጠር ይሆን የሚል ፍርሃት አለብህ። እናም ያ ፍርሃት ሁሉንም ውሳኔዎችን መርዝ ውስጥ ያስገባል። የቼዘሪ ቦርጃ ወንድምን ታሪክ ታስታውሷለህ? ሁዋን ቦርጃ ይባላል። ሁዋን በጣም ደስ የማሰኘት ችሎታ ነበር። በደመቀ ፈገግታ ውስጥ ወደ ክፍሉ ይገባል። ሁሉም ይወዱታል፣ ሁሉም ያደንቁታል። ግን ማንም አላከበረውም ነበር። ወታደሮቹ ትዕዛዙን ቸል ይሉ ነበር። አጋሮቹ ከጀርባው ሆነው ያሴሩበት ነበር። ለምን? ምክንያቱም ሁዋን ሁሉንም ደስ ለማሰኘት ስለሚሞክር ማንም እውነተኛ ድንበሩ የቱ ጋር እንዳለ አያውቅም ነበር። ማንም ከሱ ጋር ምን ያህል መሄድ እንደሚችል አያውቅም ነበር። እናም ድንበር የሌለው ሰው በሁሉም ይረገጣል። ታዲያ ውጤቱ ምን ሆነ ካልክ፣ ሁዋን ቦርጃ በአንድ ምሽት ተገደለ። የተገደለውም በራሱ ወንድም እጅ እንደሆነ ብዙ ታሪክ ጸሐፊዎች ይናገራሉ። ማንም ስለሞቱ ብዙም አላዘነም። ምክንያቱም ውዴታ ያለ ክብር ባዶ ነው። ውዴታ ያለ ክብር ማንም ችላ ሊለው የሚችለው ነገር ነው። አንተ ደግ ስትሆን፣ ሁሌም አዎ ስትል፣ ሁሌም እሺ ስትል፣ ራስህን ደጋግመህ ስታጣጥፍ ሰዎች አይወዱህም፣ ይጠቀሙብሃል። እና ልዩነታቸውን ማየት ካልቻልክ ህይወትህን በሙሉ ለሌላ ሰው ምቾት ስትሰዋ ትኖራለህ። ሁለተኛ፣ ለምን ፍርሃት ከውዴታ የበለጠ ደህንነትን ይሰጣል? ማኪያቬሊ ይህንን ሲጽፍ ስለ ጭካኔ አልነበር የሚናገር፣ ስለ አስተማማኝነት ነበር የሚናገር። እስኪ አስበው፣ ውዴታ በሌላ ሰው ስሜት ላይ የተመሰረተ ነው። ስሜት ደግሞ ይለዋወጣል። ዛሬ ይወድሃል፣ ነገ ትንሽ ነገር ስትሳሳት ያ ውዴታው ይጠፋል። ውዴታ ላይ ያለ ግንኙነት በንፋስ ላይ የተገነባ ቤት ነው። ክብር ግን የተለየ ነው። ክብር የሚገነባው በተግባርህ ወጥነት፣ በቃልህ ጥንካሬ፣ በድንበርህ ግልጽነት ላይ ነው። ክብር ያለው ሰው ላይወደድ ይችላል፣ ግን ማንም አይንቀው፣ ማንም አይጠቀምበት። ምክንያቱም ሁሉም ይህንን ያውቃሉ። ይህን ሰው ቢንቁ ዋጋ ይከፍላሉ። ይህ ማለት ጨካኝ ሁን ማለት አይደለም። ግልጽ የሆነ ድንበር ይኖርህ ማለት ነው። አይ ስትል አይ ማለት እንደሆነ አሳይ። ቃል ስትገባ ጠብቅ። ይህንን ስታደርግ መጀመሪያ ላይ የሚፈጠረው ምንድን ነው ካልክ፣ ጥቂት ሰዎች ይርቋል። እውነት ነው፣ ይህ ያማል። ግን የቀሩት ትክክለኛዎቹ ሰዎች ይበልጥ ያከብሩሃል። ምክንያቱም ራስን የምታከብር ሰው ስትሆን ብቻ ነው ሌላው ሊያከብርህ የሚችል። ሶስተኛ፣ ደግ ሰዎች እንዴት ይበላሉ? አንድ ጭካኔ የሚመስል ነገር ንገር። በህይወት ውስጥ ደጋግሞ የሚበላ አንድ ሰው አለ። ማንኛውም ቡድን ውስጥ፣ ማንኛውም ቢሮ ውስጥ፣ ማንኛውም ቤተሰብ ውስጥ አንድ ሰው አለ። ሁሌም አዎ የሚል፣ ሁሌም እሺ የሚል፣ ሁሌም ተጨማሪ ስራ የሚወስድ፣ ሁሌም ለሌላው ምቾት ራሱን የሚሰው። ያ ሰው ምን ይሆናል? ተጨማሪ ስራ ይጫርበታል። ምክንያቱም አይሆንም አይልም። ወሰን የሌለው ስለሆነ ወሰኑ በሌሎች ይደፈጠጣል። ደግነቱ ደካማነት ተደርጎ ይተረጎማል። እናም ደካማነት ደግሞ ኢላማ ይሆናል ማለት ነው። ይህ ፍትሃዊ አይደለም። እውነት ነው፣ ፍትሃዊ አይደለም። ግን ይህ ቪዲዮ ስለ ፍትህ አይደለም፣ ስለ እውነታ ነው። እውነታው ደግሞ ጨካኝ ነው። ድንበር የሌለው ሰው ሁልጊዜም ተበዝብዞ ይኖራል። ሁልጊዜም እንደተበዘበዘ ይኖራል። ማኪያቬሊ በህይወቱ ይህንን በቅርብ ተመልክቶታል። ፍሎረንስ ውስጥ ደግና ለስላሳ የነበሩ ፖለቲከኞች ሁሌም በጠንካራና ቆራጥ በሆኑት ይረገጡ ነበር። ደግነት ብቻውን ያለ ጥንካሬ ግብዣ ነው። ኑ ተጠቀሙብኝ የሚል ግብዣ። አራተኛ፣ ከመወደድ ወደ መከበር ተግባራዊ የሆነ ለውጥ። ታዲያ ግን ጨካኝ እውነት ብቻ ሳይሆን መፍትሄ ደግሞ እንፈልጋለን። ከመወደድ ወደ መከበር እንዴት ነው የምትሸጋገር? አንደኛው ነገር አይ ማለትን ተማር፣ ያለ ማብራሪያ ማለት ነው። ብዙ ማብራሪያ በሰጠ ቁጥር ድክመትህን ታሳያለህ። አይ አልችልም ብቻ በቂ ነው። ለምን እንደማትችል ማብራራት
ብዙ ጊዜ አያስፈልግም። ሁለተኛው ነገር ደግሞ ሲነኩ ቅጣት እንዳለው አሳይ። ማንም ድንበርህን ሲያልፍ ዝም ብለህ አትለፈው። ያ ተግባሩ የሚያስከትለው ነገር እንዳለ አሳይ። ትንሽም ቢሆን እንኳን ይህ ቀጣይ ጊዜ ላይ ማንም ዳግመኛ እንዳይሞክርህ ያደርጓል። ሶስተኛው ደግሞ ስለ ራስህ ብዙ አትናገር። ደካማነትህን፣ ስጋትህን፣ ችግርህን ለሁሉም አትናገር። እያንዳንዱ ስለ ራስህ የምትሰጠው መረጃ ሊጠቀሙበት የሚችሉት መሳሪያ ይሆናል። አራተኛው ደግሞ ካስፈለገ ብቻህን ቁም። ብዙ ሰዎች ብቻቸውን ላለመሆን ብቻ ራሳቸውን ያዋርዳል፣ ያጣጥፋሉ፣ ይምላሉ። ግን ብቻህን መቆም መቻል ትልቁ ኃይል ነው። ብቻህን መቆም የምችል ከሆነ ማንም ሊያስፈራራህ የሚችልበት ነገር አይኖረውም። አምስተኛው ደግሞ ተግባርህ ይናገር፣ አፍህ ዝም ይበል። ትልቅ ስራ ስትሰራ ስለ ራስህ አትፎክር። ሰዎች በራሳቸው ተግባርህን ይዩ። ራስን ማሞገስ ራስን ማድከም። ታዲያ ግን የምከፍለው ዋጋስ ምንድን ነው ልትል ትችላለህ። ላታልልህ አልፈልግም። ይህ ጎዳና ነፃ አይደለም። ወደ ክብር ስትሸጋገር ጥቂት ነገሮችን ታጣለህ። መጀመሪያ ላይ ወዳጄ ብለህ ያሰብካቸው ሰዎች ይርቋል። ምክንያቱም ደግነትህ ላይ ተመስርተው ነው ይኖሩት። ደግነትህ ደግሞ ልክ ገደብ ሲያገኝ ተመችቷቸው ይኖሩ የነበሩት ሲጠቀሙብህ ይኖሩ የነበሩ ሰዎች ይናደዳሉ። ምክንያቱም አሁን ላይ ያ የድሮውን ሞኝ ወንድ እንዳልሆንክ ይረዳሉ። አንዳንድ ሰዎች በንቀት ተለውጠሃል ይሉሃል። አዎ ተለውጠሃል፣ ግን ወደ ከፋ ነገር አይደለም የተለወጥከው። ወደ እውነተኛ ማንነትህ ተመልሰሃል። ራስህን ማጣጠፍ ከመጀመሪያ በፊት ወደ ነበረው ማንነትህ። ማኪያቬሊ ራሱ ይህንን ዋጋ ከፍሎ ነበር። ብዙ ወዳጆቹ ካዱት፣ ብዙዎች ጨካኝ ነው ብለው ፈረጁት። ስሙ ራሱ ማኪያቬሊያዊ የሚል ደግ ያልሆነ ቅጽል ስም ተሰጠ። ግን 500 ዓመታት ካለፉ በኋላ ስለማን ነው የምናወራው? ማኪያቬሊ። እነዚያ የካዱት ወዳጆች ስም እንኳን አይታወስም። ታዲያ ማወቅ ያለብህ ነገር ውዴታ ጣፋጭ ግን ጊዜያዊ ነው። ክብር ግን ይቆያል። ውዴታ ራስን ስታጣጥፍ ይመጣል። ክብር ግን ለራስህ ስትቆም ነው የሚመጣው። ውዴታ ላይ የተመሰረተ ግንኙነት የመጀመሪያ ችግር ላይ ይፈርሳል። ክብር ላይ ግን የተመሰረተ ግንኙነት በማዕበል ውስጥ እንኳን ይጸናል። ታዲያ እስኪ ከዛሬ ጀምሮ ይህንን ማድረግ ጀምር። በቀን ውስጥ አንድ ጊዜ አይበል። ያለ ማብራሪያ አልፈልግም፣ አልችልም በል። አንድን ድንበር አስቀምጥ ያለ ይቅርታ። ምንም ነገር ከማድረግህ በፊት መጀመሪያ ራስን ተመልከት። ማንንም ሌላን ሰው ከመመልከት በፊት ራስህ የምትፈልገውን አስብ። ከዛም ህይወትህ ላይ ብዙ ነገሮች ሲቀየሩ መመልከት ጀምራለህ። ይህ ቪዲዮ በትንሹም ቢሆን ከጠቀመ ላይክ እና ሰብስክራይብ በማድረግ ጨርስ። በሚቀጥለው ቪዲዮ እንገናኝ። ሰላም።